ሰላም ውድ ቤተሰብ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። ሁልጊዜ እንደዚህ አይነት ትምህርት እንዲደርሳችሁ። ያልገባችሁም ጥያቄ ደግሞ ኮመንት ላይ አስቀምጡልኝ። አሁን ወደ ቀጥታ ወደ ትምህርቱ እንሄዳለን። ዛሬ ማሳያችሁ ዊዝ ፌሲንግ ሸርት እና ዊዝአውት ፌሲንግ ሸርት ምን እንደሚመስል በሰፊው እናያለን። ወይ ደግሞ የሴት ሸሚዝና የወንድ ሸሚዝን በምትሰሩበት ሰዓት ስቴፖች እያንዳንዱ ነገር አብረን እናያለን። ሞር ትኩረት የምናደርገው አሁን ብዙ ጊዜ ፕላንኬት አጠቃቀም እንዴት እንደሆነ ካፍ ስንሰራ ፕላንኬት አልቆ ስንት መምጣት አለበት፣ ካፍ አልቆ ስንት መምጣት አለበት፣ የፕላንኬት ፖይንት የቱ ጋር እንደሆነ በምትሰፉበት ሰዓት የሚለውን እያንዳንዱ ነገር አብረን እናያለን። ከኔ ጋር ሆኖ እሺ። ስሊቫችን ይሄንን ይመስላል። ኦልሬዲ ስሊቭ ተቆርጦ ጨርቅ ተቆርጦ ጨርቁ ሲዘረጋ በፎልድ የቆረጣችሁት ስሊቭ ሲነጠል ይሄን ይመስላል። ሙሉ ስሊቭ ነው ማለት ነው። እዚህ ጋር ዊዝ ፌሲንግ ሸርት አለ ለወንድ ሸሚዝ። ይሄ ደግሞ ዊዛውት ፌሲንግ ሸርት። ልዩነቱን ነው ማሳያችሁ፣ ፕላንኬት የቱ ጋር እንደምንሰፋ ማለት ነው። ከዛ በፊት ግን ፕላንኬት እንዴት ነው የምንቆርጥ እዚህ ጋር ላሳያችሁ። ፕላንኬት የዊዛውት ፌሲንግ የምንለው ወይም የወንድ ሸሚዝ ፕላንኬት እዚች ጋር ፕላንኬት አለች፣ ልብስ ላይ አይታችሁ እሷ ፕላንኬት እቺ ቪ ቅርጽ ያላት አለ፣ አራት ማዕዘን ደስ ታይሉ ያያል። ፕላንኬት በምንቆርጥበት ሰዓት የፕላንኬቱ ሌንግዝ ፕላንኬት በሁለት ይከፈላል። ትንሿ ፕላንኬት እና ረዥሙ ትልቁ ፕላንኬት ነው ማለት ነው። ትልቁ ፕላንኬት ሌንግዙ እስከ 18 ሴንቲሜትር ሊሆን ይችላል። ሌንግዙ ማለት ነው እስከ 18 ሴንቲሜትር ሊሆን ይችላል። ዊድዙ ወይም ስፋቱ ደግሞ 8 ሴንቲሜትር ይሆናል። አልቆ 3 ሴንቲሜትር እንዲመጣ ማለት ነው። አልቆ 3 ሴንቲሜትር መምጣት ስላለበት ፕላንኬት በዚህ ሁኔታ ከቆረጣችሁ በኋላ ሁለት ፕላንኬት ነው። አንደኛው ትልቁ ፕላንኬት ይታየው፣ ሁለተኛው ትንሿ ፕላንኬት ከስር ምትዋ ማለት ነው። እሷ ይሄ ትልቁ ፕላንኬት ነው። እዚህ ጋር ጻፍኩላችሁ ትልቁ ፕላንኬት ሳይዝ ማለት ስትቆርጡ። ትንሿ ፕላንኬት ደግሞ ትንሿ ፕላንኬት ስትቆርጡ ሌንግዝ ወይም ቁመቱን 10 ሴንቲሜትር ማድረግ ትችላላችሁ። ዊድዟን ደግሞ እስከ 3 ሴንቲሜትር ነው። አልቆ 5 ሴንቲሜትር ማለት በ4 ሴንቲሜትር መቆረጥ ትችላላችሁ። ይሄ የዊዝአውት ፌሲንግ የወንድ ሸሚዝ ፕላንኬት ልቁ ልጅ ከቆረጣችሁ በኋላ የቱ ጋር ነው የምትሰፉት የሚለውን ላሳያችሁ። የቱ ጋር ነው የምትሰፉት? ልብሱን ትዘረጋላችሁ። ልብሱን ከዘረጋችሁ በኋላ ባክና ፍሮንት አለው። ባኩ እና ፍሮንት ሳይድ አለው። ይሄ አሁን ስሊቭ የአንድ እጅ ነው ማለት ነው። ከዘረጋችሁ በኋላ አሁን እዚህ ጋር ጨርቁ ይሄ ፋብሪክ ነው። ፋብሪክ ወይም ጨርቅ ብላችሁ አስቡት። ይሄ ምንድነው? የልብሱ ጨርቅ ነው። ጨርቁ ሲነጠል ማለት ነው ወይም ሲዘረጋ በውስጠኛው ፓርት መሆን አለበት። በጨርቁ በፋብሪኩ በሮንግ ሳይድ ነው የሚቀመጠው። ፕላንኬት ሲቀመጥ በመልክ ሳይሆን በፈርስ በጨርቁ ፈርስ በኩል ነው የምታስቀምጡት። ምን ታደርጋላችሁ? ሴንተር ታገኛላችሁ። የባክና የፍሮንት ሴንተር ካገኛችሁ በኋላ ወደ ባክ ወደዚህ ከሴንተራችሁ 5 ሴንቲሜትር ትገባላችሁ። 5 ሴንቲሜትር ከገባችሁ በኋላ በዚህ በትልቁ ፓርት ወደዚህ በኩል በዚህ በግራ በኩል ወደ ሴንተሩ ማለት ነው ትልቁን ፕላንኬት እዚህ ጋር ታስቀምጣላችሁ። በዚህኛው በቀኝ በኩል ደግሞ ወደ ዳር በሚቀርበው በኩል ትንሿን ፕላንኬት አስቀምጣችሁ ትሰፋላችሁ። እስከ 9 ሴንቲሜትር ድረስ ይሰፋል። እስከ 9 ሴንቲሜትር ድረስ ሰፉና ተሰንጥቆ ወደ መልክ ይገለበጣል። የወንዶች ሸሚዝ ማለት ነው። ይሄንን ያዙልኝ። ሁለተኛው ደግሞ የሴት ሸሚዝ። የሴት ሸሚዝ እንኳን ቀላል ነው። ፕላንኬቱ እንደውም አስቸጋሪ እዚህ ጋር ዊዝ ፌሲንግ ነው። የሴት ሸሚዝ ስንሰራ ፕላንኬቱ ልክ እንደ ፍሮንት ከዚህ ወደዚህ 5 ሴንቲሜትር ትመጡና ጨርቁ ላይ በልብሱ ፈርስ 5 ሴንቲሜትር መታችሁ እስከ 7 ሴንቲሜትር ድረስ። የሴት ፕላንኬት ስትቆርጡ ረዘም አድርጋችሁ ሌንግዙን ለምሳሌ 16 ሴንቲሜትር ዊድዙን ደግሞ እስከ 4 ሴንቲሜትር መጠቀም ትችላላችሁ። እዚጋም ጽፌላችሁ እስከ 4 ስፋቱን ቁመቱን ደግሞ በ16 ሴንቲሜትር ተቆርጣችሁ በኋላ ይሄው ራሱ ተሰፍቶ እንደዚህ ይዞራል። በኋላ ከተሰፋ በኋላ እንደዚህ ይዞራል።
ይሰነጠቃል፣ በመልክ ይወጣል ማለት ነው። ከዛም መልኩ ላይ ይሰፋል። በቪዲዮም ላሳያችሁ እችላለሁ። አሁን ኮንሰፕቱ ይህን ይመስላል ልዩነቱ ማለት ነው። እዚህ የሴት አንድ ብላንኬት ዝም ብለን አራት ማዕዘን 4x6 ዝም ብለን ጨርቅ ቆርጠን ነው እዚህ ጋር አንድ ብላንኬት እንጠቀማለን። ይሄ ሸሚዝ። ሌላው ካፍ ነው። ካፍ የምንለው የልብሱ መጨረሻ ላይ የሚገባው ካፍ ካለው በስታይሉ አንዳንድ ጊዜ ካፍ ልጠቀሙ ይችላል። በዲዛይን ላይ ካፍ ካለው የሚሰሩ ሸሚዝ መጀመሪያ ከስሊቭ ሌንግዛችሁ ላይ 6 ሴንቲሜትር መቀነስ አለባችሁ። ከምኑ ላይ? ከስሊቭ ሌንግዛችሁ ላይ። ከዚህ ወደዚህ ስሊቭ ሌንግዝ መታችኋል። ከዛ ላይ ካፍ 6 ሴንቲሜትር ስታንዳርድ ነው ትቀንሳላችሁ። ምክንያቱም ካፉ ሲሰፋ ልብሱ እንዳይረዝም። ስሊቭ ሌንግዝ እንደዚህ ከለካችሁ በኋላ በሜትር የካፍ ካልቀነሳችሁ ስሊቫችሁ በጣም ስለሚረዝም ማለት ነው። ስለዚህ ካፍ ስትቆርጡ ካፍም ቀላል ነው አቆራረጡ። ሁሉ ጊዜ የካፉ ቁመት ስታንዳርዱ 6 ሴንቲሜትር በቀነስ ነው። ወደዚህ ደግሞ ስፋቱ በስሊቭ ኦፕኒንግ ስሊቭ ኦፕኒንጋችሁ ለሁለት በማካፈል በፎልድ መቆረጥ ይችላል። ከዛ የስፌት ተጨምሮ ስፌት አንዳንድ ሴንቲሜትር ማለት ነው። ይሄንን ይመስላል። የሴቶች ካፍ ደግሞ ብዙ ካፎች አሉ። እዚህ ጋር ከርቭ አለ፣ የተለያየ ስታይሎች አሉ። የፈለጋችሁት ስታይል መጠቀም ትችላላችሁ። ስለዚህ ካፍ ስትቆርጡ ቁመቱ 6 ሴንቲሜትር ነው። አልቆ 6 እንዲመጣ ከዛ የስፌት ትጨምራላችሁ። የካፉ ስፋት ደግሞ በስሊቭ ኦፕኒንግ ኦፕኒንግ ስታንዳርዱ ብዙ ጊዜ 24 ሴንቲሜትር ነው። 24 ሴንቲሜትር በጣም አሪፍ 20 ሴንቲሜትር መጠቀም ትችላላችሁ። ይሄንን ይመስላል። ዲቴል ደግሞ መማር የምትፈልጉ ብዙ ነገር ማወቅ የምትፈልጉ በአካል መምጣት የምትፈልጉ አድራሻችን ገርጂ ማርያም ቤተክርስቲያን አጠገብ በኤምኤ ፕላዛ 7ኛ ፎቅ ላይ እንገኛለን። በፈለጋችሁት ፈረቃ መማር ትችላላችሁ። በጧት ፈረቃ፣ በከሳት ፈረቃ፣ በማታ ፈረቃ፣ በቅዳሜና እሑድ ፈረቃ በፈለጋችሁ በ3 ወር በ6 ወር በ1 ወር መማር ትችላላችሁ። በአጭር ጊዜ ውስጥ ብቁ እናደርጋችኋለን። ከኛ ጋር ስለሆናችሁ እናመሰግናለን።